እናቴን የውድ እናት ውዷ እማ 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 ወዴ እማ ራቤ እማ 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 ወዴ በርታቴ እማ አንጀቴ እማ ወዴ እማ ራቤ እማ ኸይር ሙባረክ ኸይር ሙባረክ አለይና ወአለይክ ወአለይና ወአለይክ የኔ ከዳተኛ እናት ጨካኟ እናቴ ግናልሽ እትይ ለመጀመሪያ ጊዜ አንቺ ጋር ላከብር ብመጣማ ረዳሽኝማ እማ ወዲዬ እማ ወዲዬ እማ ወዲዬ አላህ ረህማን ያ ረሂም ያ ማሊክ ያ ቅዱስ ያ ረህማን እናቴን በጀነት አኑርልኝ ረብ እናቴን በጀነት አኑርልኝ ያ ረህማን ረሂሚን እናቴን በጀነት አኑርልኝ እማ ውዴ አልችላልኩ የርብቻዬንማ እማ ወዲዬ አኽዬ አልሐምዱሊላህ ላ ኢላሀ ኢለላህ አንተ ሱብሃኒክ እኒ ከንቱ ሚነ ዟሊሚን እማ ብቻዬን ነኝ እማ አልሐምዱሊላህ እማ ዛሬ ዒድ ነው እማ እኔም እኮ ለመጀመሪያ ጊዜ ነው እማ ወዲዬ እጀነቱ አላህ ያገናኘን እማ የደብዳቤው ነው አላህ በጀነት ያኖርሽ ያ ረብ አላህ በጀነት ያኖርሽ ያ ረብ እማ አላህ ይቅር ይበልሽ አላህ አውፍ ይበልሽ እማ ወዲዬ አላህ ይቅር ይበልሽ ያንቺው ነው ይቅር ይበልሽ ጀነቱ ያኑርሽ ያ ረብ በጀነቱ ፊርደውስ ያ ረብ አልሐምዱሊላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተወደዳችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለተከበረው ረመዳን በሰላም አደረሳችሁ እያልኩኝ የዙልሂጃ እንኳን አደረሳችሁ ብያለሁ ውዶችዬ። ያው እናቴ ልጎበኝ መጥቼ ነው። ያው ዒድ ነው። በቀን ደግሞ እናቴና ግዴታ ነው መዘየር አለብን። እኔ አልችልም። 3 ቀን እንደዛም ነው መዘየራትና ትንሽ እረጋጋለሁ። የሆነ አላድል ተስፋ አለ የሰው ልጅ ተስፋ እናቴ ተስፋዬ ናት። አሁንም ቢሆን ማለት ነው እስካለው ድረስ በህይወቴ ታጽናናኛለች ብዬ አስባለሁ። እና አልሐምዱሊላህ ዒድን እሷ ጋር እያሳለፍኩ ነበር። ተፈልጌ ነው ከወንድሞቼ የመጣሁት። በቃ አልችልም፣ ትናፍቀኛለች። ያለች ስሜት ነው የሚሰማኝ። በቃ ለእኔ ያላት ነገር ለእኔ ብስክስክ እንዳለች እኔ ደግሞ አሁን ብስክስክ አረገች ማለት ነው። እና አሁን ጎብኝቻት እየተመለስኩ ነው። እናንተን ለማስለቀስ ፈልጌ አይደለም፣ ወይም በእናቴ መሸቀል ፈልጌ አይደለም። ሌሎች አንዳንድ ሰዎች እንዳታስቡት በእንደዚህ ምናምን
እኔ እናቴን ብዙ ነገር ባወራላት ደስ ይለኛል። እናቴን ጀግና እናት የተመሰከረላት ናት። እናቴ ዱንያ ላይ አልሐምዱሊላህ ረብል ዓለሚን እና አሁን ብቻ ነው ያለሁት። ያው ትንሽ ግርግር ምናምን ሊኖር ይችላል ቪዲዮ ሲቀርጥ እንትን እንዳይሉ ብዬ ነው እንጂ አሳያችኋለሁ መንገዱን። አሁን ቅርብ ነው መቃብሯ ለኛ ቅርብ ነው፣ ግን የሆነ እርፈት አለው። እመኑኝ የቤተሰቦቻችሁን ቀብር ሂዳችሁ ጎብኝታችሁ ስትመጡ የሆነ እረፍት አለው። ጥሩ ስሜት ይሰማችኋል፣ ልባችሁም ይረጥባል። በቃ እኔ ከእናቴ ያየሁት ነገር ይሄ ነው። እናቴን ሂጅ ዘይሪያት ስመጣ የሆነ ጥሩ ስሜት ነው የሚሰማኝና ይሄውን እየተመለስኩ ነው ኢንሻአላህ። ያው ስለሚያስፈራ ነው ቪዲዮ ምናምን ነገር አሁን ላይ ያው እንትን ስለሚል ወክ ላይ ምናምን ቢሆን ያው ትንሽ እንትን ይላል። እና ኢዱ እንዴት አሳለፋችሁት? ኢዱን እኔ እንግዲህ ያው ኢንሻአላህ የበለጠ ደግሞ አሳያቸዋለሁኝ። ወታደሮች መጡ ቆይ እና ያው አሁን አለፉልኝ። ያው ያስፈራል፣ ምክንያቱም አሁን ምርጫ ምናምን ስለሆነ ቪዲዮ እንደዚህ ምናምን ነገር ስንይዝ አይታወቅም። የሆነ ነገር እያዘዋወሩ ነው ብሎ ሌላ ነገር ይፈጠራል ብዬ ነው እንጂ ሌላ እንትን የለም። ሰላም ነው አልሐምዱሊላህ ረብል ዓለሚን። አላህ ሰላም ያደርገው እና እናንተንም ሀቂቃ ከልብ አመሰግናለሁ። እኔ ሶሻል ሚዲያ ላይ መውጣቴ በጣም ደስ ብሎኛል ማለት ነው። አልሐምዱሊላህ ስለነገርኳችሁም አልሐምዱሊላህ እኔ ቅልል ነው ያለኝ፣ ከምንም በላይ ቀሎኛል። አብራችሁ ስላለቀሳችሁ፣ አብራችሁኝ ሆናችሁ ስላለቀሳችሁ እኔ የተሰማኝ ስሜት እናንተንም ስለተሰማችሁ እኔ የምሬ ነው የምላችሁ ደስ ነው ያለኝ። በቃ እንኳንም ወጥቻ አለቀስኩ ነው የምለው። በቃ እኔ አታልቅሽ ስለሚሉ በቃ አልወጣልኝም። የእናት ሞት ሀይቅ ከባድ ነው። በተለይ እንደዚህ ተራርቀን ኑረን ምናምን በጣም ይከብዳል እና አልሐምዱሊላህ ረብል ዓለሚን ወለከል ሐምድ ወለከል ሽኩር ያ ረብል ዓለሚን። እናቴን እዚህ ጫካ ነው ጥያት የመጣሁት። አልሐምዱሊላህ አላህ በጀነቱ ያኖራቸው። እሷ ከሄደች እሷ እንግዲህ 3 ወሯን ያዘች። ወደ 8 መቃብር አለ አዲስ። አጂብ እኛ ስንፈጠርም ወደ አፈር ነው በቃ እንመለሳለን። ይሄ ነው በቃ እኔ ሁሉ መቃብር ሳይ በቃ ይሄ ነው ሁሉ ሰው እና እናንተንም ከልብ አመሰግናለሁ ውዶችዬ። የተከበረ ኢድ ያድርግላችሁ። ሰላም ሀገራችን ይስፈን። ለእናንተም አላህ ኸይር ስራ ኸይር ነገር ይጣፍላችሁ በራህመቱ ያ ረህማን ረሂም። ለኔ ያዘናችሁ እንደኔ እኩል ላለቀሳችሁ ቤተሰቦቼ እስካሁን አብራችሁ ለቆያችሁ 7 አመት እንደዛ ያው እንደ መቆየታችን ቻናላችን ያን ያክል አይደለም። ምክንያቱም እኛ የሚያዝለቀቅ ነውና የምናደርገው እናንተም ተጎኔ ስለሆናችሁ ከልብ ነው የማመሰግነው። አሁንም ግዳታችሁ ያስፈልገኛል። ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ ኢንሻአላህ። በተለያዩ ስራዎች ደግሞ እመጣለሁኝ። የዛሬው ቪዲዮ እንግዲህ ይሄንን ይመስላል ኢንሻአላህ። ከቀብር ጉብኝት በኋላ ይመስላል። አሁን ደግሞ እስኪ አልሐምዱሊላህ አለ ኩል ሐል ያ ረብ አልሐምዱሊላህ አለ ኩል ሐል። አፈር የሰው ልጅ አፈር ነው። ልክ እንደዚህ ተረግጠን እንደምንሄደው አፈር ነው በቃ የሰው ልጅ በቃ አንድ ነው እንዴ። ይሄማ ጠጠር ነው ግን አፈር ነው በቃ እንደዚህ ነው። ስንፈጠር ወደ አፈር ነው የምንመለሰውም ወደ አፈር ነውና እና ውዶችዬ ኢንሻአላህ ደግሞ የኢዱን ዝግጅት ይዤላችሁ እመጣለሁኝ። እናንተም ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አመሰግናለሁ። 200 ምናምን ሰብስክራይብ አድርገኛል። አሁንም ቀጥሉበት፣ ሼር ላይክ አድርጉልኝ። ያው ያን ያክል አላስገድዳችሁም። በጭንቀቴ በሀዘኔ ጊዜ እንደኔ ስላለቀሳችሁ ግን በተቻላችሁ አሁንም እየሞከራችሁ ነው። አሁንም ቢሆን እንግዲህ እኔ ኢትዮጵያ ነኝ። የእናቴን አደራዎች እኔ ብቻ አይደለሁም የቲም ልጆች ራሱ የቲም ሆነውብኛል። የምሬ ነው የምላችሁ ወላሂ እናት እኛ በሰው ሀገር